ሰላም አለይኩም ወራህመቱላሂ ወበረካቱሁ። ድና የተከበራችሁ ቻናሌ ቤተሰቦች እንደምን አላችሁ? እኔ ደህና ነኝ አልሐምዱሊላህ። ብቻ አላቅም ዛሬ ጥያቄያችሁን ልመልስላችሁ፣ እንደዚሁም ደግሞ እግር መንገድን አንዳንድ ካሁን በፊት የጠየቃችሁኝ ጥያቄ አለ አብሬ ጠርቀምቀም አድርጌ ልመልስላችሁ ከች ብያለሁኝ። እንግዲህ ሰሞኑ ኮሜንታተሮች አምሮብሻል፣ ወፍረሻል፣ አነጫነጨሽ በቃ አይደለ እርጉዝ ነሽ እርጉዝ ነሽ እርጉዝ ነሽ እያላችሁ ነበር ማለት ነው። አለኩልህልን ሁሉም የሚሆነው በአላህ ፍቃድ ነው። እኛ እንደፈለግነው አይደለም። እናንተም መልካም ምኞታችሁ ስለተመኛችሁልኝ ከልብ አመሰግናለሁ። እና ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አብራችሁኝ ቆዩ። መጨረሻው ምን ይሆን አልጓጓችሁ እና ጓጉተናል ምናምን እያላችሁ ነበር ማለት ነው። አለኩልህልን ሁላችንም አላቅም ብቻ ሁሉም የሚሆነው አላህ በፈቀደውና ባለው ሰዓት ነው። ሁሉም ከኔም ወዳ የጓጓ ማለት ነው። ከኔም ወዳ ከባለቤት በላይ ማን ያርዳሽ እንደሚባለው፣ ከቀባሪ በላይ ማን ያርዳሽ እንደሚባለው እኔም እንደዛው እንደናንተው ልክ እናንተ እንደምታስቡልኝ ሁሉ እኔም በቃ አለ አይደለ ጓጓለሁ። ግን አሁን ተስፋ አለ አይደለ ተስፋ ትቆርጣላችሁ ማለት ነው። ተስፋ ትቆርጣላችሁ ነገሮች ከአቅማችሁ በላይ ሲሆኑ፣ ነገሮች በቃ እንደፈለጋችሁት ሳይሄድላችሁ ሲቀር፣ ብቻ የምትጓጉልስ ነገር ቶሎ ሳይሆንላችሁ ሲቀር የሆነ ነገር ተስፋ የመቁረጥ ባህሪ ታመጣላችሁ። ቢሆንም ግን ደግሞ ሁሉም ባላህ እጅ ነው፣ በእኛ እጅ አይደለም ማለት ነው። ሁሉም ባላህ እጅ ነው እና ሶብር ማድረግ ደግሞ ትዕግስት ማድረግ ግድ ነው። ምክንያቱም ጊዜያችንንም እንዲቃጠል ወይንም ዋጋ እንድንከፍል የሚያደርግን ራሳችንን ማለት ነው። ዋጋ እንድንከፍል የምናደርገው ማለት ነው። አብዛኛውን ጊዜ አረብ ሀገር ስንሰራ የጉልበት ስራዎች ነው የምንሰራው እና ከዛ መተን እዚህ እረፍትም የለም። ሀይቀትን እዚህም እረፍት የለም። እዛም እንደምታዩት ስራ ነው በቃ ድካም ነው። እዛም ድካም ነው። እዚህ መታችሁ ድካም ሲሆን ያ የፈለጋችሁስ ነገር አይሳካላችሁም ማለት ነው። እና እኔ አሁን እንደዛ ለዛ ይመስለኛል ማለት ነው። ያው ብዙዎቹንም ስላየሁት ከኔ ብቻ ሳይሆን ብዙዎቹንም ስላየሁት ምናልባት እኔ እርሜ እንኳን እንደው ትልቅ ነኝ ብዬ ብል በጣም ከኔ በታይ ትናንሽ የምላቸው ብዙ አመት አረብ ሀገር ቆይቶ የመጡ እዚህ መተው 4 አመት 3 አመት ልጅ ሳይወልዱ በቃ የተቀመጡ እህቶች አሉ ማለት ነው። እና ከዛም ደግሞ አንዳንዶቹ እንደዛው ጠብቀው የወለዱም አሉ ማለት ነው። እና አንዷ ከጓደኛዬ ውስጥ አንዷ እንደዚህ ወደ 6 አመት 7 አመት ሰርታ መጣ። ከዛም ልክ በመጣይ በ3 አመቷ እንደገና ያረገዘችው ማለት ነው። እና አሁን መልሳ ደግሞ ልጇን ጥላ ወደ ውጭ ሄዳለች። እና አንዳንድ ጊዜ ከሁኔታችን ከተጎርተን ስለምንመጣ እዚህ መተን ደግሞ እረፍት ሳናረግ ስንቀር ያ ነገር አይሳካልንም ማለት ነው። እኔ ደግሞ እንደምታዩኝ እረፍት እያደረኩ አይደለም። ስንከራተት ነው ሞሎ በቃ ከከብት ጋር በጋር በቃ ስሯሯጥ ነው። ያ ደግሞ የሆነው የህይወት ጉዳይ ነው፣ የኑሮ ጉዳይ ነው። ቁጭ ብዬ ምንም ማመጣው ለውጥ ስለሌለ በቃ መስራት ስላለብኝ ማለት ነው። መስራት ስላለብኝ ባሌ ማገዝ ስላለብኝ እየሰራሁኝ እሱ ሲያመጣ እኔ እየጠበኩኝ ደግሞ እሱም ስራ ካገኘ እየሰራ እኔ ደግሞ እነዚህን እየጠበኩኝ እንኖራለን ማለት ነው። ያው ለማግኘት ስለሆነ ያ ነገር ስለሆነ እኔ ደግሞ ቁጭ ማለቱን አልፈለኩትም እንጂ እረፍት ያስፈልጋል። የትም ብትሄዱ ዶክተሮች ራሱ የሚሉት እንደዛ ነው። እረፍት አድርጉ፣ ራሳችሁ ለራሳችሁ ጊዜ ስጡ፣ እረፍት አድርጉ፣ ጥሩ ምግብ ተመገቡ፣ ጥሩ እንትን ይኖራችሁ፣ ጥሩ አቴንሽን ያኔ በቃ ጥሩ አስተሳሰብ አይምሯችሁ ራሱ በቃ ደስተኛ መሆን አለበት። እንደዛ ነው የሚሉት ማለት ነው። እና አለኩልህልን ያው እኔ እርጉዝ አይደለሁም ግን ኢንሻአላህ ካላህ እጠብቃለሁ ማለት ነው። እናንተም ዱአ አድርጉልኝ። ያው አልደበቃችሁም፣ እናንተ የደበኳችሁ ምናምን መስሏችሁ ይመስለኛል፣ ግን አልደበኳችሁም ማለት ነው። ኢንሻአላህ ከሆንኩኝ ምን ችግር አለው ማለት ነው። ይሄ እኮ ደስታ ነው እንጂ የሚያስከፋ ወይንም ሌላ ነገር አይደለም። ለነገሩ ሁላችንም የምንፈልገው ነውና ማለት ነው። እንኳን ባለትዳር አይደለም ባለትዳር ሆነን አይደለም ገና አረብ ሀገር ሆነን አግብተን እንወልዳለን ብለን እቅድ የምናወጣው እቅድ ነውና ማለት ነውና አለኩልህልን ያው ምኞታችሁ ግን ደስ ብሎኛል። ብቻ አለ አይደለ ለኔ ያላችሁ ቦታ ለኔ ምን ያህል እንዳሰባችሁ ለኔ ምን ያህል እንዳሰባችሁ ወላሂ የገመትኩበት ኮሜንት ነው። እና ለኔ ቢሳካልኝ ምን ያህል ደስተኛ እንደሆናችሁ
ያየሁበት ነውና ከልብ አመሰግናለሁ ከምር። የኔ ችግር የኛ ነው ብለ የእህታችሁ ችግር የኛም ችግር ነው ብላችሁ በዱዓ ለምታግዙኝ እንደዚሁም በሀሳብ አብራችሁ ይላላችሁ እህቶቼ ከልብ አመሰግናለሁ ማለት ነው። ሁሉም ነገር ደግሞ ያለ ፍቃድ ነው። ኩን ፈየኩን ነው። አላህ ሁን ያለው ይሆናል ኢንሻአላህ። እሱ ያለው አይቀርም ማለት ነው። ጊዜውን ጠብቁ። ማንኛውም ነገር ጊዜውን በጊዜው ሳይሆን ሲቀር ዋጋ ትከፍላላችሁ። ያንን ደግሞ ለሁላችሁም ትምህርት ይሆናችኋል። የአንዳንድ እህቶቻችን ህይወት ለእናንተ ትምህርት ይሆናችኋል ብዬ አስባለሁኝ። እና እንደዚህ ጉዳት በጣም ስራ ጫና ያለባችሁ ሰዎች፣ በጣም ጫና ስራ ያለባችሁ ጥሩ ህይወት በስደት ላይ የሌላችሁ ሰዎች እዚህ መጥታችሁ ዋጋ እንደሚያስከፍላችሁ ማወቅ አለባችሁ። ሁለተኛ የጤና ሁኔታ ማለት ነው። ጤናችሁ ምን ያህል ነው? በቃ እኔ እየሰራሁ ያለሁት ጤና ምን ያህል ነው ብላችሁ እንትን ማለት አለባችሁ ማለት ነው። ማሰብ አለባችሁ። እኔ አሁን ኩላሊቱ ጠጠሩ እንደፈለገ ነው የሚያደርገኝ ማለት ነው። የውሃ ፍላጎት የለኝም። ችግሬ ውሃ ነው ማለት ነው። እኔ አሁን ውሃ ብጠጣ ከይር ጥሩ ነበረ። ብዙም ዶክተሮች ይሉኛል ካልሆነ ኦፕሬሽን ወይንም በጨረር ማስወገድ አለብኝ። ግን ከጨረሩ ደግሞ ኦፕሬሽን ትንሽ እየተከፍቶ ማስወጣት አለብኝ። ቢያሰባሽ ከዛ በላይ ያስፈልገኛል ማለት ነው ያንን ለመደረግ። ግን ቢሆንም እኔ አሁን ማድረግ አልፈለኩም ማለት ነው። ኩላሊት ጠጠሩ ማለት ነው የኔ በጣም ትልቅ ስለሆነ ማለት ነው። እና እኔ አሁን ሰውነቴ የሚወፍረው በቃ የሆድ አካባቢ መነፋት ምናምን በቃ ፊቴ ማበጥ እነዚህ ነገሮች እንትን የሚሉት በኩላሊቱ ጠጠር ምክንያት ነው ማለት ነው። ያኔ ኢንፌክሽን ስለሚያደርግ ማለት ነው። ኢንፌክሽን ብዙ ጊዜ ስለሚያጠቃኝ አለኩላን ብቻ አልሐምዱሊላህ ያው ፈገግ እያልን እያለፍነው ነው ማለት ነው። ምክንያቱም እቺ ዓለም አዱንያ ነች ማለት ነው። አሞላም ለማንም ሞልታ አታውቅም። ግን የሚያስጠላው በቃ ለፍታችሁ ደክማችሁ ለውጥ ላይ ሳትሆኑ ስትቀሩ ለህይወታችሁ ዋጋ እየከፈላችሁ ስትኖሩ ያ ነው ብቻ የሚያናዳችሁ ማለት ነው። ከዛ ውጭ እኔ አልሐምዱሊላህ የበታዬን እያየሁኝ የበላይን ሳይሆን ከበታዬ ያሉትን ሰዎች እያየሁኝ አልሐምዱሊላህ አላለሁኝ። እና ትናንትና አብረናቸው የነበሩ ዛሬ የሌሉ ሰዎች አሉ ማለት ነው። እና እነዛን ሰዎች እያሰብን አልሐምዱሊላህ አላለሁኝ ማለት ነው። እና አብሽሩ፣ ዱዓ አድርጉ፣ በዱዓችሁ በርቱ ማለት ነው። አላህ ያለው አይቀርም ኢንሻአላህ። እኔም እንግዲህ በተስፋ ማለት ነው። በተስፋ ነው ሁሉም ነገር ተስፋ ነው። በቃ ነገ እንኖራለን ብለን ተስፋ እንደምናደርገው ልክ እንደዛ ነው። እና እኔ ለነገሩ በቃ አላህ የፈቀደው ይሆናል፣ ካልሆነ አይሆንም። በቃ በዛ አምናለሁ። የሚገርማችሁ ነገር ማለት ነው አላህ ያለው ስለሚሆን እና እንግዲህ አላህ ያውቃል። እኛ ያልነው ሳይሆን የሚሆነው ፈጣሪ የፈቀደው ነው የሚሆነው። ያው ብዙ ጫና ይኖርባችኋል። ሰው የሚያወራው ዘመድ የሚያወራው የኔ ያላችኋቸው ሰዎች የሚያወሩት ያ ሁሉ ነገር ጫና ያደርግባቸዋል። አንቺ ምን እየሰራች ነው? ለምን አትወልጅም? ለምን አረ ከሌ ከሆነች መታ ወለደች፣ አረ ከሌ እንደዚህ ልጅ ወልዳ ጥላ ሄደች፣ አንቺ ማንን እየጠበቅሽ ነው? ለምን አትወልጅም? ምናምን ሲሏችሁ የሆነ አለ አይደለ አይምሯችሁን ራሱ ይጎዷችኋል ማለት ነው። አይምሯችሁን ቢዚ ያደርጓችኋል። ነገር ግን እኔ ደግሞ ያንን ነገር አላህ ካልፈቀደው እንደማይሆን ደግሞ አምናለሁኝ ማለት ነው። በሙሉ እምነት ሁሉም ያለ ፍቃድ ነው። የትም ሄዱ ዶክተርም እየተበላለሱ ያላረገዙ አሉ። ብራቸውን ብቻ አክስረው የትም ሳይሄዱ ደግሞ አርግዞ ይወለዱ አሉ። ስለዚህ ይሄ የፈጣሪ ስራና ስራ ነው ማለት ነው። የኛ ስራ አይደለም። አለኩል አይደል የኛ ስራ አይደለም። እና አላህ ያውቃል ነው የምላችሁ። ለማንኛውም ሳስጠብቃችሁ ለነበረው በጣም ይቅርታ ማለት ነው። ግን ዘና ስላደረጋችሁ ነው በቃ ሰኞ ምናምን ቪዲዮ ሰራላችኋለሁ ምናምን ብዬ ያልኳችሁ ማለት ነው። ለመልካም ምኞታችሁ ከልብ አመሰግናለሁ። ወላሂ ቃል የለኝም። እና ዱዓ አድርጉልኝ። ለማንኛውም ኢንሻአላህ በራሴ ቪዲዮዎች እንግዲህ ለመስራት ሞክራለሁ። አበረታቱኝ ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረግ አበረታቱኝ። እኔ ስደት በጣም መርሮኛል። ግን በቃ አማራጭ አያድርግብኝና በቃ መሄዴ ይቀራል ብዬ አይደለም። ብቻ የሚቆጨኝ ደግሞ ያ ብቻ ነው። አሁን እኔ እዚህ አመት የቆየሁት በቃ ጤናዬንም አስተካክዬ ምናምን በቃ ልጅ ወልዳለሁ
የጤናዬን ነገር ሐኪም ቤት የተመላለስኩ ነበረ ምናምን። ከዛም ልጅ እወልዳለሁ የሚለው ነገር እያጓጓኝ ነው። 1 አመት ቆየሁ። ይኸው 1 አመት ከመጣሁ ከአሁን በኋላም ደግሞ የምከፍለው ዋጋ ይኖራል ማለት ነው። ያንን ደግሞ ያንን እያደረኩ ያለሁት በቃ ለማን ነው የምኖረው? ለማን ነው የምለፋው? ልጅ አለኝ ወይ ምናምን በሚለው ሁኔታ ነው። እና እንግዲህ አላህ ያውቃል ማለት ነው። እኔ ያሰብኩ ሳይሆን አላህ ያለው ነው የሚሆነው። ግን ደግሞ ወይ ሂጅ በነበር 1 አመት ተቀመጥኩኝ ምንም ውጤት የለም፣ ወይ ልጅ አልወለድኩኝ፣ ወይ ያለኝን በልቼ ጨረስኩኝ፣ ለምን አልሄድኩም ስደት ብዬ የማስብበት ሰዓት አለኝ። እና አንዳንድ ጊዜ ብቻ አላቅም ማለት ነው። ዝብርቅርቅ ያለ ስሜት ውስጥ ነው ያለሁት። እና ብቻ አልሐምዱሊላህ አላህ ያለው ይሆናል። እኛ እንኖራለን፣ እኛ እናስባለን፣ ደግሞ እስካለው ድረስ እንኖራለን ማለት ነው። ሰራንም አልሰራንም እንኖራለን። እና ብቻ እኔ ያለሁበት ስሜት አላቀውም ማለት ነው። ዝብርቅርቅ ያለ ስሜት ዛሬን እንጂ ነገን አላቀውም። እና ሁሉም ያለ ፍቃድ ነው የሚሆነው። ለማንኛውም ካገዛችሁኝ፣ ያው ከስደት የምቀርበት ካገዛችሁኝ ነው። ቢያንስ እኮ ለማጠፋቸው ለአንዳንድ ነገሮች ዩቱቤ ከቻለኝ እና መሄድም ፍላጎት የለኝም ማለት ነው። ብቻ የሆነ ያለ አይደለ የሆነ ነገራችሁን መሸፈን አለባችሁ ከደከማችሁ እንትን ካላችሁ። ካልሆነ ደግሞ እዚሁን የማጠፋው ጊዜ በጣም ይቆጨኛል አንዳንድ ጊዜ ማለት ነው። አሁን እኔ እዛ አመት ተቀመጥኩኝ፣ ግን ነገሮች አልተስተካከሉልኝም። ያ ነገሮች ደግሞ እኔ በጣም ነው እንትን የሚለኝ። እና ወይ ሂጅ ነበር አመት ብሰራ እኮ ይሄን ያህል ሰራ ነበር የሚለውን ነገር ያሳስበኛል ማለት ነው። እና አለኩላህልን አላህ ይጨመርበት። ሰው ያስባል፣ አላህ ያሳካል። ለምትሰጡኝ አስተያየትና ሀሳብ ሁሉ ነገር ከልብ አመሰግናለሁኝ። ሰላማችሁ ብዝት ይበል። አሰላሙ አለይኩም ወራህመቱላሂ ወበረካቱ።